በድራጎን ትንፋሽ የተሰራው የአርተር ሰይፍ በተረት መጽሐፍ በመጻፉ እውነተኞችን ታሪኮች ስናገኝ ተረት ተረት ብለን እንድናልፋቸው የሴራ ደጅ ሆኖ በፊታችን ተከርችሟል። እስቲ ንክፈተው። ሰላም ኸይናም ኢትዮጵያ ነን። My home is in Addis Ababa. Ethiopia. አንድ ሰው በቁጭት ተነስቶ ለምን ማለት የለበትም። ከምድር እስከ ሰማይ ተዘርግቶ ያለ ለመንፈሳዊና ስጋዊ ውጊያዎች የሚያገለግል የጦር መሳሪያ ሲሆን ምስጢሩን በጥልቀት ተረድተው ቁልፉን የጨበጡት ግን ጥቂቶች ናቸው። ኸሬብ ሰይፍ። በዓለማችን የሚገኙ ሀያል ዘበስጋ የሆኑ ሀገራት በረቂቅ ሳይንሳዊ የጦር መሳሪያዎች በሚፎካከሩበት በዚህ ዘመን ስለ ሰይፍ መነጋገር የሰው ልጅን የለውጥ ጉዞ መነሻ ታሪኩን እንድናውቅ ይረዳናል። ከቃሉም ስንነሳ በመጽሐፈ ሰዋስው ወግስ ላይ ሰይፍ የሚለው ቃል ሰየፈ ቆረጠ ሲል በዘመድ ዘር ሰይፍ ይለዋል። ትርጉሙም መምቻ፣ መቁረጫ እንደማለት ነው። ሰይፍ በዋናነት በሶስት ይከፈላል። እነርሱም ሰይፍ ስጋዊ፣ የእሳት ሰይፍ እንዲሁም ሰይፈ መለኮት ናቸው። አንደኛ ሰይፍ ስጋዊ። በዚህ ርዕስ ውስጥ ሰይፍ እንዴትና መቼ ከሰው ልጅ ጋር እንደተዋወቀ የምንረዳበት ክፍል ነው። ትምህርት አዛዝኤል። አዛዝኤል የተባለው መልአክ ስሙ የተጠቀሰው በመጽሐፈ ሄኖክ ሲሆን ይህ መልአክ ከሰማይ ወደ ምድር ስጋን ለብሰው ከወረዱ መላእክት አንዱ ነው። በሰማይ ዘንድ ያለ የሰው ልጅ እንዳያውቀው ከተከለከለው ምስጢር አንዱን የገለጠው ይሁ አዛዝኤል የተባለ መልአክ ነው። የሰው ልጅ ሲፈጠር ዓላማው የነበረው የአምላክን ስም እያመሰገነ ለአምላክ እየተገዛ እንደ ቅዱሳን መላእክት ለምስጋና እየተጋ በፍጻሜ ዘመኑ የሥላሴ መንግስት በሆነች ኢየሩሳሌም ሰማያዊት ነግሶ መኖር ነበር። አዳም ወደ ምድር ከወደቀ በኋላ በአቤል መገደል ምክንያት በአዳም ልጆች ውስጥ የፈቃድ ልዩነት ተወለደ። ይህንን ተመልክተው የሰው ልጅን ድካመ ሥጋ ለመርዳት በሰማይ ካለ ሜምሮስ ከተባለ የመላእክት ከተማ 200 አለቆች የሚሆኑ መላእክት የሰውን ሥጋ ለብሰው ወደ ምድር ወረዱ። ሥጋን ለብሰው የተገኙት መላእክት የሰው ሴት ልጆችን አይተው እና ተመኝተው በዝሙት ወደቁ። ህብረታቸው ምርኩሰት ሆነ። ታላላቅ የሆኑ ክፉ ትምህርቶችንም ለሰው ልጆች አስተማሩ። አዛዝኤልም የተሰወረውንና ያልተፈቀደውን ምስጢር ለሰው ልጆች ገለጠ። ስለ ክስተቱም በመጽሐፈ ሄኖክ ምዕራፍ 2 ቁጥር 18 ላይ እንዲህ ተጽፎ እናገኛለን። አዛዝኤልም ለሰዎች ሾተልና ሰይፍ መስራትን ጋሻ መሰጎድንም ጥሩር መስራትንም አስተማራቸው። ይህ ምስጢር አስቀድሞ በሰማይ ሥርዓት ውስጥ ያለ ነውና ለሰው ልጅ ተገለጠ። ከዚህ በኋላ በተለያዩ ዘመናት ልዩ ልዩ ሰይፎች በምድራውያን የሰው ልጆች ተፈልስፈዋል። ራእይት የተባሉት በመጽሐፈ ሄኖክ የተገለጹት 3000 ክንድ የሚደርሱ የመላእክቱና የሰው ሴት ልጆች ትውልድ የሆኑት ግዙፋኑ ፍጥረታት ለአካሎቻቸው ግዝፈት የሚመጥኑ ሰይፎች ባይሆኑም እንኳን ከሰው አቅም በላይ የሚሆን ግዙፍ አካል ሊጠቀምበት የሚችል ሰይፍ በከርሰ ምድር ባለሙያዎች ተገኝተዋል። ናራ ጃፓን 2022። እውነት ይሁን ሐሰት ባይታወቅም እንደ አርኪኦሎጂስቶች ገለጻ ይህ ሰይፍ ተሰርቷል ተብሎ የሚታመነው ለነገስታት በዓለ ልደት ወይም ለህዝብ በዓላት የዝግጅት ማድመቂያ የተሰራ እንደሆነ ነው። አርኪኦሎጂስቶች ያገኙት ይህ ሰይፍ በትክክል እነሱ እንደሚሉት ለበዓል ዝግጅት የተሰራ ወይስ የግዙፋኑ ሰይፍ? በዚህ ዙሪያ ያላችሁን አስተያየት ኮሜንት ላይ አስቀምጡልን። መዲና ኹፍሼት